ሺህ ሰው ገደለ። 1000 ሰው ላይ የተቀመጠ አውሬ በእናንተ ይወጋል። ወደ ከተማ እጃችሁን ዘርጉና በእኔ ይወጋል። ከተማ ውስጥ 1000 ወደ ጠንቋይ ቤት የሚሄዱ ሰዎች ላይ የተቀመጠው መርገም በእናንተ ይመጣል። 1000 መርገም በእኔ ይሰበራል። እንደዚህ በሉና ለኢየሱስ ተወልጃለሁ። ለውርደት አይደለም የተፈጠርኩት። እኔ የክብር ዕቃ ነኝ። እግዚአብሔር ገንዘብ ነኝ። እግዚአብሔር በላይ ይሰራል። በላንታ እግዚአብሔር በላይ ይሰራል። እግዚአብሔር ምስክሬ ነው። እዚህ አዳራሽ ውስጥ ያሉን ስሙ። ተጽዕኖ ፈጣሪ ትሆናለህ። የእኛ ነገር እኮ ተያዘ እኮ። አሁን የእኛ ነገር እኮ ተያዘ። በቃ መብላትም አንችልም። አያ መስራትም አንችልም። መብራትም አንችልም። ምን እናደርግ? በድግምት እንሞክረው፣ በመጠጥስ እንሞክረው። እንዴት እናደርግ? የእኛ ነገር ሁሉ ከሸፈ አይደል? ይኸው ከሸፈ አይደል? 5 ዓመት 4 ዓመት 6 ዓመት 10 ዓመት የተቀበረች እውነት በእሱ ትወጣለች። አረባካችሁ ወደዛ ወደዛ ዘርጉና የተቀበረች እውነት ትወጣለች። በከተማ የተደበቀ በከተማ የተደበቀ በመስሪያ ቤት የተደበቀ ይወጣል። በሉት እጃችሁን ወደ ሰማይ ከፍ አድርገው በእኔ ዘመን በሉ። እውነት አይደበቅም። ሐሰት አይነግስም። ሃሌሉያ። ስለዚህ ከእናንተ መካከል ተጽዕኖ ፈጣሪ ሰው ይሰራላችኋለሁ ይላል እግዚአብሔር። እግዚአብሔር ለመስራት በተነሳ ጊዜ ሰው ኪስ ገንዘብ ነው የሚሆን። ገንዘብ በዚህ ምድር ላይ የማይሰራ ነገር የለም። ገንዘብ የማይሰራ ነገር የለም። ገንዘብ ይሸጣል፣ ገንዘብ ይገዛል፣ ገንዘብ ይተክላል፣ ገንዘብ እንደፈለገው ያደርጋል። ገንዘብ ካለ እንትኑ አማርኛ እንትን እንዲህ ተረቱ ገንዘብ ካለ በሰማይ መንገድ አለ ማለት ሞክረዋል። ገንዘብ ማይሰራ የለም። መጽሐፍ እንዲህ ይላል በትንቢት መጽሐፎች ላይ መጽሐፍ እኔ ለመስራት በተነሳው ጊዜ ሕዝቤ የኪስ ገንዘብ ይሆናል። አንተ ልጅ ለብዙ ቤቶች የሚሰሰው ሆነ። አንተ ልጅ የበረከት የብርና የወርቅ መንገዶች ይከፈታሉ። የብርና የወርቅ መንገዶች ይከፈታሉ። እኮ መንገድ ትሮጣል፣ ወደ ሰመንም ትሮጣል። አረ የልጅ ይሮጣል። ተመልከቱ ሰውየው ተደሰተ። እንዴት ወጣለሁ እኔ? እንዴት ከተማው ቅርብ ላይ ነው፣ እንዴት ወጣለሁ እያለ አንተ ቾክል በእናትህ ስለሚቆም እዛ ጋር እንደዛ ይዘነጋል። አራት ተንቀሳቀስ ለወጥና እኮ ከሰማይ ነው ስል ይቋጠጣል። ከዛ የእሱ ልጅ እግዚአብሔር ስላዘነለት ይላል። እግዚአብሔር ስላዘነለት የሎጥ ልጅ የሁለት ሴት ልጆች ልጅ የሚስቷ ልጅ ይዞ እግዚአብሔር ጎተታል። ከድህነት ትጎተታል። ከጓደኞቹ መንገድ ትጎተታል። አንተ ትጎተታል። ያዘው አጠገብ ያዘው ተጎትተህ ትወጣለህ። አስጨናቂ መንገድ፣ ከሚያስፈራው መንገድ፣ ከለቅሶ መንገድ፣ ከሞት መንገድ፣ ከመርገም መንገድ ተጎትተህ ትወጣለህ።
ሲሄዱ መኪና ተገልብጦ ሌላ ሰው ሁሉ ሲሞት ተቆጥቶ የሚድኑ ሰዎች